ፍሪ ኢንተርኔት በአዲስ መልክ እየሰራ ይገኛል ማለት ነው። ፋሚሊያንስ ማትጠቀሙ ሰዎች ካላችሁ ይህን ቪዲዮ አይታችሁ ፍሪ ኢንተርኔት እንዴት እንደምትጠቀሙ አሳያችኋለሁ። ፋሚሊ እስከ መጨረሻ ተከታተሉኝ ማለት ነው። መጀመሪያ ዳታችንን እንከፍታለን ፍሪ ኢንተርኔት ለመጠቀም ማለት ነው። የኔ ኦሬዲ ክፍት ነው። ብር አለኝ ወይ የለኝም የምለውን እናያለን። ወደ ቴሌግራም እንገባለን ማለት ነው። ይኸውና ፋሚሊ እንደምታዩት ብር የለኝም ማለት ነው። ይኸውና ከላይ እንደምታዩት ዌይት ፎር ኔትወርክ እያለኝ ነው። ምንም ብር የለኝም ማለት ነው። አሁንም ወደ ዩቲዩብ ገብቼ ያሳያችኋለሁ ማለት ነው። ምንም ዳታና ምንም ፓኬጅ ስልክ ላይ እንደሌለ ማለት ነው። ፋሚሊያንስ ምንም እየከፈተልኝ ማለት ነው አይደለም። እንወጣለን ማለት ነው። ከዛን ወደ አፖ እንሄዳለን። አፖ እቺኛው ነች። የኔ ቴሌግራም ቻናል ላይ ታገኛላችሁ። ቻናሉን ደግሞ የኮሜንቱ መጀመሪያ ላይ ታገኛላችሁ። ስታርት ብቻ ማለት ነው ከእናንተ የምትጠበቀው። ስታርት ካላችሁ ብቻ ትጠብቃላችሁ ትንሽ እስከምሰራልን ድረስ ትንሽ እንጠብቃለን። ኮኔክት ሆኗል ማለት ነው። ፋሚሊያንስ ይሰራል አይሰራም የምለውን አብረን ነው የምናየው ማለት ነው። ይሰራል አይሰራም የምለውን ወደ ቴሌግራማችን እንገባለን አንዴ። ይሰራል አይሰራም የምለውን ይኸውና ፋሚሊያንስ እየሰራልኝ ይገኛል ማለት ነው። እንደምታዩት ፋ ብሎ ይሰራል ማለት ነው። ፋሚሊያንስ ምንም ውሸት የለውም። መጀመሪያ አልሰራልኝም፣ አሁን ሰርቷል ማለት ነው። ይኸውና አሁንም እየሰራ ይገኛል ማለት ነው። ቀጥ ብሎ ነው ፋሚሊ ፋ ብሎ ነው የሚሰራው። ፍጥነቱ ደግሞ ይለያል ማለት ነው። አፑንና አንድ ፋይል ያስፈልጋችኋል። ፋይሉንና አፑን የኔ ቴሌግራም ቻናል ላይ ታገኙታላችሁ ማለት ነው። ፋ ብሎ ይሰራል ማለት ነው ፋሚሊ። ይኸውና መሀል ላይ ራሱ አድርጌ ያሳያችኋለሁ። ይኸውና ፋ ብሎ ነው የሚሰራው ማለት ነው። የራሴ ግኝት ነው ማለት ነው። ፋይሉን ምናምን አስቀምጬላችኋለሁ። 8G 5G ምናምን ሳይሆን ፋ ብሎ የሚሰራ ማለት ነው ፋሚሊያንስ። እንደምታዩት ከሰረቼ በኋላ ቀጥ ብሎ ነው የሚሰራው። መጀመሪያ ወደ ቴሌግራማችሁ ትገባላችሁና የኔን ቴሌግራም ቻናል ከፈለጋችሁ በሩ HD 1111 ስትሉ ያመጣላችኋል ማለት ነው። በሩ HD 11 ስላችሁ የኔን ቻናል ያመጣላችኋል። ይኸውና ፋይሉ እንደምታዩት ፋሚሊያንስ ይኸውና ይሄኛውን ፋይል ብቻ ነው ከናንተ ማውረድ የምትጠበቀው ማለት ነው። ይሄን ቻናል ውስጥ ገብታችሁ ይሄኛውን ፋይል ታወርዳላችሁ። ከዛ ሁለተኛ ደግሞ ወደ አፕ ስቶራችሁ ሄዳችሁ ይሄኛውን አፕ ታወርዳላችሁ። ተነል የምትለውን ይሄኛውን ሰርች ካረጋችሁ በኋላ ይሄኛውን አፕ ብቻ ማውረድ ነው ከናንተ የምትጠበቀው። ይሄኛው ብቻ ነው ፋሚሊያንስ። እስከ ቪዲዮ መጨረሻ ከቆያችሁ ይሄ ቪዲዮ ተመችቷችኋል ማለት ነው። ኮሜንት ላይ ያልገባችሁ ነገር ካለ ኮሜንት ላይ ንገሩኝ። ለዚህ ቻናል አዲስ ከሆናችሁ ይሄን ቻናል እስከ መጨረሻ ሰብስክራይብ አድርጉ ማለት ነው። በደንብ ነው የምትጠቀሙት። እዚህ ቻናል ላይ ፍሪ ኢንተርኔት እንዴት እንደምሰራና እንዴት እንደምትጠቀሙት ሁሉ ነገር እዚህ ላይ ስለመለቀ ማለት ነው ፋሚሊያንስ። ቻው ቻው።